ልጄ ጠንቀቅ በል። አዲስ አበባ ብዙ ቀማኛ ይበዛል። እሺ ላ 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 አንቺ አዲስ አበባ ማየቱን ተውሾይ አሳድገሽ ሲጠፉ የታላፊሞይ ፓፓ ምን አተሽ ነው? በጭራሽ ማንንም እንዳታምን ልጄ። አንተ ምንድነው ተመሰጥሽ? ወዴት ሄደ ነው? ለማንኛውም ምረዳ ነገር አለ? አይ ምንም የለም። ጫሬ ነገር ነው እንዴ? እንዴ ሻታ እንዴ ስልኬን ጠንቀቅ በል ብሮ። እሺ አመሰግናለሁ። ምንም አይደለም። ተባበረኝ ትችላለህ? ምንድነው? የአልማዝን ቤት ታውቀዋለህ? አልማዝ ማለት አልማዝ በላይ አልሚ ጋር ነው እንዴ? ታውቃታለህ? አልሚ እናታችንን የማያውቃታል እንዴ? ናበሉሰል አቢቢ አልሚ ወይዬ ማን ነው? እኛ ነን። እቺ በር በቃ ከባድ እንግዳ ነው ያመጣውልሽ። እንዴ እንኳን ደህና መጣ። ደህና ነህ? እግዚአብሔር ይመስገን። እንዴት ነህ? እንኳን ደህና መጣ። መንገድ እንዴት ነበር? ግቢ እያጸዳሽ ነው? አዎ ግቢ እያጸዳው ነበር። አይ ጥሩ። ዋስ ያምጪልኛል ሚ እሺ እኔ አባት ኧረ ግቡ ወደ ቤት ግቡ። ከእነሱ ጋር ከገጠምክ ትበላሻለህ። ስነ ምግባር የላቸው ነግሬሃለሁ ልጄ። ውይ የኔ ልጅ እያገዝከኝ ነው እንዴ? ጨርሼዋለሁ ከኔ ጌታ ተወው በቃ። እሺ ብቻ ተወው። ጥምት ብሎሃል። እኔ የምልሽ አልሚ ማን ነው ግን እሱ? ከክፍለ ሀገር የመጣ የታለቅ ወንድሜ ልጅ ነው። አረ እኔማ እኮ ቅድም እኮ ሳወራው ባልሰማላሽ ስላለኝ ነው። ውይ የኔ ልጅ አዲስ ሆኖበት እኮ ነው። ዋስ እባላለሁ። አብርሽ ይባላል። አስታይ አልሚ በቃ ነው ዲት ከደበረኛ ጋላኪ። እሺ በቃ የኔ ልጅ ሰላም ነው። እሺ በሉ የበየአይነቱ አለቃ ወችን ደሙ ትበላለህ አይጠጋም። ኑሮም ነዳጅም ተወዷል። እንስሳት የማይበላም እንዴት ነው በላም ማለት እንዳንተ። አሃ አብርሽ ናና አብርሃም ይባላል። ተዋወቁት። ከክፍለ ሀገር ነው የመጣው እና አልሚ ጋር ነው። ከየት ነው የመጣው? ከባሌ ጎባ። ባሌ ጎባ ባሌ ጎባ ሮቤ ሲባል ከሰማ። አስኬዴ እንዳልሽው ባሌ ሮቤ እንደማ ባሌ ሮቤ እንደማ ባሌ ሮቤ እንደማ ኮሶ ባሌ አታ ናንጂ ምንድነው ቆይ የሚያጣላችሁ? በራ በድሬው አልመለሰልኝም። ብሩ ደግሞ የፋዘር ነው። እሺ ምን እሺ ይላል። አንተ ለምን ብሩን አልመለስክለት? ብር የተበደርኩት ለማዘር ማሳከሚያ ነው። ማዘር ደግሞ ይኸው አልተሻላትም። ቆይ አንተ ይሄን ነገር ታውቅ ነበር? ኧረ እኔ እኮ አላውቅም። ወስ ቢኒ ያሁኑ ቁብ ሲሰበሰብ ሁሉም ያለውን ጨምሮ ይሰጠው። በቃ እናንተም ፒስ አውሩ።
ልጄ ሲበዛ ጠበኞች ናቸው። ዲያባ ካሁኑ እኮ አስጨነቀኝ። በቃ ተመለስ፣ እኔ እሄዳለሁ። ቻው በቃ። ሁሉንም ነገር እዛ ስትደርስ ታየዋለህ። አክስቴ ወይ የኔ ልጅ፣ እነዚህ ግን ዱርዬዎቹ ልጆች ከተነገረኝ አንፃር ተቃራኒ ሆኑብኝ። ማለትማ አስቸጋሪ፣ ሌባ፣ ተደባዳቢ እንደሆኑ ነበር የተነገረኝ። ግን ሳያቸው ከዚህ ሁሉ ተቃራኒ ናቸው። የኔ ልጅ ሰው እኮ እንደዚሁ በሽፋናቸው ይገመታቸዋል እንጂ እንደነሱ ደግ፣ ሩህሩህ፣ የዋህ የለም። እኔ አንድ ቀንም ለበዓል ተቸግሬ አላውቅም። ማለት እኚህ ዱርዬ ያልካቸው ልጆች ያቅማቸውን ያዋጡና ለኛ ለእናቶች የበዓል መግዣ ለዶሮ ይሰጡናል። እግዚአብሔር እድሜያቸውን ያስረዝምላቸው፣ ጤናቸውንም ይስጣቸው። አባቴ ግን ምን ነክቶት ነው? ምን አልከኝ የኔ ልጅ? አይ ምንም። አላቋረጥ ጀምሬ ሳላይ ላይፌን ቀይሬ እንዲህ ነበር ካላልኩኝ ከትላንት ተተምሬ ሰው ቢያወራ ስለኔ መሽግድ ሰምኝ ስራ ስለማይሰሩ እነሱን አይት እንዳትበላሽ ጠንቀቅ በል። መዛት መብራራት ስራ ነው ምስክሬ የወረስኩት ነው። አብርሽ ሰሞኑን ጠፋንብሻ? በመንገድ ሳልፍ እኮ እያየኋችሁ ነበረ። በስራ ምናምን ቢዚ ስለሆናችሁ ለዛ ነው ያልኳችሁ። እንዴት ነሽ? የውና ዘበያ የተራበ እችና ምን አንቺ ስራና ምን ተፈተፈት ሲሉ ባገኝማ እሰራለሁ። አንዲ ለምን ታዲያ ከኛ ጋር ትሰራም? ደስ ይለኛል። በቃ ነገ ከኛ ጋር ስራ ትጀምራለሽ። አረ ወስ ደግሞ እኮ በዓል እየደረሰ ነው። ትክክል። ካሁኑ መሰብሰብ አለበት። ያው እንግዲህ አሳቴ እንደተለመደው ጸድ አድርገሽ መሰብሰብ አለብሽ። ትቀልላለህ። በትረብረት እኮ ነኝ የሚሰበሰው ለእናት ለአባቱ አታስብም። ጸድ አድርጌ ነው የምሰበስበው። በቃውስ እኔ ልሂድ። ትንሽ አትጮሽ? አይሁን እመለሳለሁ። በቃ የዚሁ ነው ያለው። በቃ እሺ ይመቻችሁ። በቃ እሺ እሳቴ ከታይ ሰፈር ጀምሮ መሰብሰብ ጀምራለሽ ዛሬ እንደተለመደው። ሄሎ ልጄ። አባት ሳስተሃል። ምኑን? የአዲስ አበባ ልጆች በፍጹም አንተ እንዳልካቸው አይደሉም። አውቃለሁ። ማለት ያልገባህም አንተ እንዳልካቸው ሌባ፣ አጭበርባሪ፣ አታላይ አይደሉም። ምናልባት ሌባና ቀማኛው አጋጥሞ ይሆናል። መቼም ከስንዴ ውስጥ እንክርዳድ አይጠፋም። ልክ ነህ። ማለት ልጄ እኔ ወጣትነቴን ያሳለፍኩት እዛ ነው። አንዲት የተረገመች ቀን ነው አዲስ አበባን ለቅቄ ወጣሁት። በራስ መንገድ እንድታቃቸው ስለፈለኩ ነው እንጂ የአዲስ አበባ ልጆች ደግ ሩህሩህ ናቸው። እንግዲህ በወጣትነቴ ያየሁትን የአዲስ አበባን ፍቅር ባንተ ውስጥ አስቀጥል። አዲስ አበባ አዲስ